ካሳጣኝ ሰጣለሁ Oh my god iPhone 16 ነው guys ልጅቷ ገና 16 ላይ ነች 17 ሲሪየስ ሊወጣ እንደሆነ አላወቀችም እስኪትም ያላያችሁ 17 Pro እና Pro Max ላስተዋውቃችሁ ወደ ቪዲዮ እንደምታዩት እንግዲህ iPhone 17 Pro ሞካፕ ቨርዥኑ ነው እያየን ያለ ነው ጋይስ እኔ አልተመቸኝም እውነት ለመናገር በጣም ግራ ገብቶኛል የምር ይሄ ነው ሊወጣ ያለው ይሄ ነው ሊለቁት ያሰቡት ይሄን ስልክ ነው ምናምን እያልኩ ነው ከራሴ ጋር ግን እንደምታዩት እያገለባበጥን ስናየው እንግዲህ ሞካፕ ቨርዥኑ ላይክ የካሜራው ስፔስ ሙሉ የላይኛውን ሀፍ ይዞታል ላይክ iPhone 17 Pro የምር እንደዚህ ከሆነ እዚህ ጋር ደግሞ እንደምናየው ዳይሜንሽኖቹን እያሳየን ነው ስንት በስንት እንደሆነ ምናምን ነገር ከዛ እዚህ ጋር ደግሞ ከiPhone 16 Pro ጋር ኮምፓሪሰን እያየን ነው ቲክነሱ ምናምን ሪቨርስ ቻርጂንግ ሰፖርት ያደርጋል እየተባለ ነው ታይፕ ሲ ነው ምናምን ይሁት አጠገብ ላጠገብ እንደሚመስል ከ16 Pro ጋር ብቻ እንዴት አያችሁት ይሄን ነገር ለፍላሹ ብቻውን እዛ ጥግ ላይ ምናምን ነው በቃ ካሜራውን ሙሉ ለሙሉ የቀየሩት ዋናውና 17 Pro Max ወደ ቦታው ተቀላቅላለች እኔ ይመስላል 17 Pro Max ጋይስ እኔ አልተመቸኝም አሁንም ቢሆን በቃ ልንለያይ ነው እንግዲህ አሁን 15 16 ምናምን ያለን ሰዎች እኮ ድሮ አናስጠጣም ይሁት አጠገብ ላጠገብ ኮምፓሪሰኑ የሆነ በቃ ላይክ ቱ ቶን ከለር ነው እዚህ ጋር ፍላሹና እንትኑ አሁንም ታይፕ ሲ ነው ኦብቪየስሊ እና እንደምታዩት ኮምፓሪሰኑን ከ16 Pro Max ጋር ያለው ልዩነት አይ ቲንክ ዲስፕሌይ ላይ ብዙ ልዩነት ያለው አይመስለኝም ትንሽ ፍሮንት ካሜራውን አሻሽለውታል ቤዝሎቹንም እንደምታዩቸው ነው ብዙ ልዩነት ያላቸው አይመስለኝም ሳይዝ ዋይዝ በቃ ብቸኛ ልዩነቱ ያው ከጀርባ ያደረጉት ቱ ቶን ከለር መሆኑና ይሄ ካሜራው ስፔስ ሙሉ የላይኛውን ሃፍ ፓርት መሸፈኑ ምናምን ዲስፕሌው ተመሳሳይ ነው አጠገብ ላጠገብ ከ16 Pro Max ጋር ስታዩት ኮምፓሪሰን ይሄን ይመስላል እንግዲህ 17 Pro እና Pro Maxን እዚህ ቻናል ላይ ቀድሜ ያስተዋውቂያችኋለሁ እንደዚህ አይነት ቲፕስ ኤንድ ትሪክስ የሚመቻችሁ ከሆነ ደግሞ እንደተለመደው ይሄን ፔጅ ፎሎ ማድረግ እንዳትረሱ ይመቻችሁ